በጣም መሰለኝ ላይክ ኦኬ አለ እዚህ ላይቭ ላይ ቅድም ነበረኛ ግን ወጣ ነው የለም መሰል ነው ታች አለ ታች በቃ የለም። እደውልለታለሁ። ለማንኛውም የሰላምዬም እዚህ ቤት ያለውን ሙባረክም ሌሎችም ትልልቅ ወንድሞቻችን እንቅልፍ አጠው እነ ብርቴ እነ ቲጂ የምትሰሩበት ትምህርት ቤት ለመገንባት ነውና ከቅድሙ ሌላ አሁን ደግሞ የምስራቅ ደንቢያ ወረዳ 1.2 ሚሊዮን ብር ለነገው የመሰረት ድንጋይ ምክንያት በማድረግ ወስኖ የወረዳው ዋና አስተዳዳሪ አሁን ውሳኔያቸውን አሳውቀውኛልና ደስ ይበላችሁ ለማለት ነው የመጣው። ከመተኛቴ በፊት እናንተም ሰላም አግኝታችሁ ነበር። ዘሜ ይችላል ዘሜ ይችላል ዘሜ ይችላል ዘሜ ይችላል። አጨብጭቡ ጋይስ፣ እናመሰግናለን። ዘሜ ይችላል። አጨብጭቡ ጋይስ። አዎ በሚገባ በሚገባ ሰላም ይደልልበ። አሁን ወገብሽን ታጠቂ። አሁን ሰላም ወገብሽን በጣም 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 ደስ የሚል በጣም ደስ የሚል ብስራት ነው። በጣም ደስ የሚል ይሄ ስብርብር ያለ ዜና ነው። እንግዲህ እናንተ ደግሞ ስትበረቱ እኛ ደግሞ ምን ያህል አስባችሁታል? በጣም ነው የምናመሰግን። ቆላ ድባ ከፍተኛ ሁለተኛ ደረጃ ትምህርት ቤት ለነገ ተተኪ ትውልድ ልጆቻችን ትልቅ በእነሱ ስም ትልቅ ምስጋናችን ድረስ ነው የምለው። እናመሰግናለን ዘሜ ለሰጠህን ስብርብር ያለ የደስታ ዜና። ቴንኪዩ በርቱልን እንበርታ ነው የምለው። እኔም በጣም አመሰግናለሁ። በነገራት ላይ በወጣውበት ደቂቃ ከአኒ ጋር ተደዋውለናል። ቅድም ቀጠሮ ይዘን ነው በነበረው ነገ በቲክቶክ በሚኖራት እገዛ ጉዳይ እንደገና የአዲስ አበባ 2 የኮሚቴ አባላት አሉን። ኢንስትራክተር ካሰው ምንተወስነትና ዶክተር አማረ ታሪኩ የእነሱን የውሎ ግምገማ ገመገምን። ከዛ ለአስተዳዳሪው ስደውልለት ነው ውሳኔ በአጋጣሚ ያሳወቀኝና እንደ ለረፍ ብልም አላስቻለኝም የነበረው። ስለዚህ ተደጋግፎት ነው ቲክቶኩ ለፌስቡኩ፣ ፌስቡኩ ለቲክቶኩ፣ ፌስቡኩ እና ቲክቶኩ ደግሞ ተደማምሮ መሬት ላይ ላለው ስራ ትልቅ አጋዥ ነው። በእርግጠኝነት ይህ ቲክቶክ ፕላትፎርም ባይኖር ኖሮ መሬት ላይ ያለው ተቀባይነት በጣም ይቀዛቀዝ ነበርና የእናንተ ስራ ውጤትና እገዛ በግልጽ እየተንጸባረቀበት ያለው ጉዳይ ስለሆነ ክብራችሁን ውሰዱ። ነገ ስራ ስንጀምር ማስጀመሪያ ሆኖን ይውላል። ሌሎችም ድጋፍ የሚያደርጉ ሰዎች ነገ ይኖራሉ። አብረውን ከሚሄዱት ባለሀብቶች ውስጥ ድጋፍ ይፋ የሚያደርጉ ሰዎች ይኖራሉ። እሱንም ከማናችንም በፊት በሰላም የወልቃይት ጠገዴ ቤት እየተበሰረ የሚቀጥል ይሆናል። የፖለቲካ ጉዳይ አጀንዳ ያላችሁ ሰዎች ይህን ፕሮግራም ከዘጋን በኋላ ሰላምዬ በምታመቻቸው ፕላትፎርም በደንብ መነጋገር እንችላለን። ያው ፖለቲካ እንግዲህ የግለሰቦች ፍላጎት ነው። ፍላጎት ያለው ሰው አለ። ፖለቲካና ኤሌክትሪክን በሩቅ የሚል ሰው አለ። በሩቅ የሚለውንም መብቱ ይከበርለት። በመነጋገር በመወያየት የአመለካከት የአስተሳሰብ ልዩነትን ለማጥበብ እሰራለሁ የሚል ሰው ካለ ደግሞ መነጋገር ይችላል። እኔ በግሌ ሰላምዬ በምታመቻቸው ፕላትፎርም ሳልቀላቅል ለመሳተፍ ዝግጁ ነኝ። እዚህ ቦታ ላይ ስለ ትምህርት፣ ስለ ጤና፣ ስለ ትውልድ ግንባታ ብቻ እናወራለን። ነገም ወልቃይት ላይ ተመሳሳይ እናወራለን። መተማ ላይ፣ ደብረታቦር ላይ፣ ደባርቅ ዳባት ላይ እያወራን እንቀጥላለን። ከዚህ ውጭ በሆነ መንገድ ደግሞ ሳይቀላቀል ፖለቲካሊ ራሱን ችሎ አመለካከታችንን አስተሳሰባችንን የምናጋራበት የምንከራከርበት በቲክቶክ ቋንቋ የምንረጋገጥበት ምትሉት እሱን ሁሉ ማድረግ ስለምንችል አሁን የጀመርነው ስራ እየተሳካልን ስለሆነ ኮንግራጁሌሽን ማለት እፈልጋለሁ። እንግዲህ ሌላ ዙሮ ማያስመጣ ነገር ከሌለ ወይ የምትጠይቁኝ ነገር ከሌለ በእኔ በኩል እወጣለሁ ማለት ነው።